ቆይ ተረጋጊ። እሺ ጠጪው ጨርሰሽ እያወጣችሁ ነው። እንደዛ ታርጊው ይውጣ ይውጣ፣ ችግር የለውም። ወደ ላይ ያለሽ ወይ ጠጌ ያለሽ አትደውል። አሻኛ ሌላ ወተት ላምጣላችሁ። እሺ ይዛቅ ገብቶኛል። አይ ነው ገብቶኛል። ወይኔ 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 ኧረ እናንተ ወይኔ አሁን መክፈት አለብን። ይሳቅ ማለት ነው። ይሄን በር እንደምንም መክፈት አለብን። ቆይ ተረጋጊ። እሺ ጠጪው ጨርሰሽ እያወጣችሁ ነው። እንደዛ ታርጊው ይውጣ ይውጣ፣ ችግር የለውም። ወደ ላይ ያለሽ ወይ ጠጌ ያለሽ አትደውል። አሻኛ ሌላ ወተት ላምጣላችሁ። እሺ ይዛቅ ይሳቅ ራሱ ሁለት ይዞ ነበር። እሱ ነው አምጣ ይሳቅ ሱፐርማርኬት ሄጄ ነው። በእናትሽ የለም ሌላ ነገር ነበር እኮ እንዲቀዘቅዝ ፈልገና ምንድን ነው? ወዴት ነው? ሊያስመልሳት ነው መሰለኝ። ነይ ሽንት ቤት ነይ ግቢለት። ችግር የለውም። ይሳቅ ውሃ ቀዝቃዛ ውሃ ስጠኝ ከፍሪጅ ውስጥ እንካ።
ወተት ግን ድጋሜ በተጠጣ አሪፍ ነው። ካለ ይውጣ ከመጨረሻው። የሚያስወጣላት ከሆነ ማለት ነው። ሜሪ አይደለም እሱ አምጪውና ማለት ነው። ትናንሽ አጥቂያ ሌላ ካለ ይውጣላችሁ። ሽጣቡ አረጋ ቀስ እያረከረጋ አረጋ ተሰሉት። እሺ ቀና በይ አትከራከሪ። ታዩ በቃ ታዩ ወጣ ተጨፈራት ገበናሽ ህዝብ ነው ወጣ እንትን ያረሽ ቆይታት ተጣጣችሁ ይውጣላ በደም ተጣጣው ካለ ይውጣ። እሺ ተገ ወደ ላይ ልሻው ወደ ላይ ልሽ ኮነ ይውጣልሽ። ካለ ይውጣልሽ። እሺ እኮ ጽድት እንዲልላችሁ ይውጣልሽ። ካለ አሁንም ይውጣሽ። ወይኔ ይበቃል ያላቅ ዛሬ እንደዚህ ቀን ያሳልፋል ብዬ በፍጹም አላሰብኩም። እግዚአብሔር ምንም ሰይገኝ ሰዋገር በዳኒ ብለሽ ግራ የገባኝ ቆይ ዳኒ ብሄድ ቆይ ሌላ ወንድ ነው እንደዚህ ገበይ ይሆንሽ ያለሽው እንዴ? አንቺ አልገባኝም። እንዴ አሁን ዳኒ ማፍቀርሽ እንደዚህ በገሃድ በቃ እንዲህ መሆንሽ ምንድን ነው የሚያስፈልገው? ምንድን ነው እንደዚህ የሚያደርግሽ? እውነት ዳኒ ማፍቀርሽ እንደዚህ ያደርግሽ? ዋናው እንኳን ማለፈ በቃ ችግር የለውም። እንኳን ማለፈ በቃ ተይው። አንቺ ከዳኒ በላይ ቤተሰብ አይበልጥም? አንቺ ብዙ የሚያስፈልጋ አንቺ እኮ የምታስፈልጋቸው ብዙ ሰዎች አሉ። እሱን አታስቢ። ራስ ማጥፋት ደረጃ ትደርሻለሽ። እኔ በጣም እግዚአብሔር ይሄን ስላሳየኝ አመሰግናለሁ። ጤና ሆነሽ እንደዚህ ማውራት ስለቻልሽ እኔ ይሄ እንደዚህ እግዚአብሔር ለዚህ አንካው ኪናይ ተለሸርተው ችግር የለውም ያውሩታ እኮ በቃ ችግር የለውም ማለት በዛ ቤት ስሜት በእናትሽ በይው በቃ ለሱ ነው። ዛሬ አብሽ ነው ከኔ ጋር ባልገባኝ መጣላት ፈልገህ ነው አብሽ? በቃ ተው በቃ ሰላም ሆናለች አይደል? ልግባ በቃ ልራሽ እናንተ እየጨቃጨቃችሁ ሌላ ጭንቀት ነው የምትፈጥሩት። እኔ ቢያንስ ዝም አልኩኝ እኮ እንዴ ታርፋላችሁ ብዬ እንዴ ምን ነው ሰው እስኪናገር ነው እንዴ እናንተ ደግሞ የምትጠብቁት? ጌታዬ ስለዚህ አንቺ ቤተሰብ እንዴት ነው ማታስቢ? በቃ ምን ስላልኩ ነገር አታንሽባት። በቃ ስላልኩ አይደለም ጀስ መነጋገር አለብን። እኔና ጽጌ ነን እዚህ የምንተኛው። እሺ ትነጋገራላችሁ በኋላ እንዴ ለምን ተረብሽ እኮ ነው የሚመስለው። ለምን ታስጨንቋል ልጅቷን? እሺ በቃ ትረጋጋ። በቃ እግዚአብሔር አጣጣም ተረጋጋ። አቆጣሽ ተጨርሰው ቀስቀሽ ታጣለሽ የቀረው ይወጣል። ከሲያርቀኝ ቢያንስ አንድ ቤት ደግሞ ቢደግማ ማለት ነበር። በቃ አሁን አይደለም ምን ተብላበት ቆይ እናዛለን። ምን ታልሽ ምን ትበያለሽ? ምን ትበያለሽ? እናርግላት እንደዚህ እኮ አይደለም። ይሄ ራስ ወዳድነት ነው የሚባለው። አሁን ሎት ሸድግ ያለ ግን እንዳትረሽ ይቀር ወጥቼ ልጣኝ ምን ለምን ወይም ትናገራለህ? ቶፊቅ ጋር ደውልለት። ቶፊቅ ጋር ደውልለት። ቼክ አድርጎ እነዚህ ጋርማ አለ እኮ እሺ ጫማ አድርጎ ይሳቅ ጫማ እኔ የለም ከቀባሁ ደግሞ ረጋ በልሽ። አሁን ደህና ናት። እሺ ተሳክተና የለም ከቀባሁ እግዚአብሔር ልከታተው እንዴ? አዎ እሺ ከቀባሁ አይደለም በወጣት ይሳቅ
ችግር ቢሆን አታማክሪኝ? እስቲ ንገሪኝ፣ ምንድን ነው በዚህ ያህል? ይህን ስሜት እኮ አንቺ ራሱ አታውቂውም ጽጌ። የማታውቂው ስሜት ነው እያደነባበረሽ ያለሽ። ውስጥሽን አዳምጪው መጀመሪያ። ምን እየፈለግሽ እንደሆነ እየገባኝ አይደለም። እኔ አለ እሷ አለች ማውራት የምትፈልጊው ነገር ለምን በግልጽ አታወሪም? እዛ ደግሞ እኛ ማውራት ካለብን ደግሞ እሷም ቢሆን ታወራለች። ይሳቅ ይኸው ባንተ ስልክ እየደወለ ነበር ቅድም ላይ በዛውም አወራው የምትለውም በለው። ስለወይም ተቀበሉ ስንት ሰው እንደሚጨነቅ ይተምልጅ። እኔ በጣም የጥፋተኝነት ስሜት ነው እንደዛሬ እኔ ተንቀጥቅጬ ሁሉ አላውቅም። በእውነት የጥፋተኝነት ስሜት ምን አለ እኔ ጋር ባልደወለ ምን አለ የሆነ ነገር ባላለ እስከምል ድረስ ለምን ይሄም ስሜት እኮ አንቺ ራሱ አታውቂውም ጽጌ። እንዴ መቼ ነው እንደዚህ አይነት ሴት የሆንሽው? አልገባኝም። እንደ አንቺ በእንደዚህ አይነት ነገር እኮ አትታወቂም። ለምንድን ነው እንደዚህ? ኢትስ ኦኬ ፍቅር ከሆነ እኮ ቁጭ ብሎ ማውራት ነው እንጂ እንደዚህ በመሆን ራስን በማጥፋት የምትፈልጊውን ነገር ታገኛለሽ። ይሄ ከእግዚአብሔር አጣለሻል። ታዩ ሌላ እግዚአብሔር ነጥፈር። እነዚህ ሙሽሮች አዲስ ሙሽሮች ተያይዘን እኮ ነው ፖሊስ ጣቢያ የምንገባው እስኪጣራ የሚባል በቃ ምንም ነገር መሆኑ ላይ ነው። ኦፍ ኮርስ እሱ ነው ነው ወልታዬ። አሁን እኮ የነገርኳት ያለው እኔ እየወቀስኳት አይደለም። መንገር ያለብኝን ግን በዚህ ጊዜ ነው መስማት ያለባት። አሳድሮ የምነግራት ነገር የለም፣ ማድበሰብሰው ነገር የለም። እንዴ ስንት እህትና ወንድሞቻችን በስንት እንትን እየተቃጠሉ ቤተሰቦቻቸውን ለማሻሻል ራሳቸውን ለማሻሻል ስንት እየተቃጠሉ ይኖራል። አንቺ የሆነ ሰው እንዲያለኝ ብሎ ራስ ማጥፋት ምን ማለት ነው? እግዚአብሔር ሲወደው እንዴ ነው? አንቺ ምን መብት አለሽ ራስሽን ለማጥፋት? እንዴ እኔ ካንቺ ለመናገር ምክንያቱም ለዚህ ያበቃ አይደለም። እንደውም ያበቃም ቢሆን ትባለች ነው ያላቀም ስላለ በቃ እሱ ጀስት ጆኪንግ ይቀልላል። ኤቭሪ ላይ ነው የሚቀልለው። እኛ ላይ ስንት እንደቀለደ እንደው ቢሆን ሳላቅም ማለት መብት እኮ ነው። እኔን አላቅሽ ሚሊዮን ጊዜ ብሎኝ ያቀላል እንዴ? እኔ መልሼ አላቅም ነው። በጣም ስራ እና ጊዜ ተርፎኝ እኔ ለዳኒ በረኪና ወርና ምናምን ልጠጣ ኤክስኪውዝ ሚ እግዚአብሔር እሱ ያገኘውን ሰው እማ አባ እያለ እየተሽከረከረ እዚህ ለሱ ጊዜ ማጥፋትሽ ላይ ነው። ትንሽ ተረጋጋ። ገብቶኛል አይ ነው ገብቶኛል። ገብቶሽ ነው ቆይ በቃ ችግር የለውም ተረጋግሽ። አንድ ጊዜ ብቻ ተረጋግሽ እና ጉሳትና እንትን እንላለን። ለምን አጉርሶ ተፈላላገ እና ታላችሁ ነው እኮ በቃ ሻሽ በቃ ችግር የለውም። አንቺ ብቻ ለመረጋጋት ሞክሪ።
ይገባኛል። እኛም እየረበሽን ካልተረጋጋን እንዴት ነው ሰርግ ማድረግ የምንችለው? መብላት አለብሽ እያልኩሽ እኮ ነው። በቃ እኛ ስንረጋጋ እኮ ማለት ቢያንስ መተባበር የምንችለው ማሳካት የምንችለው አንቺ አስተማሪ በይ ብዬ እንዴ ተኛለሽ። ትንሽ አለችውን ብቻ ብይ ቢያንስ በኋላሽ እንዳይጥላችሁ ደግሞ ስትባባቱ ተረጋጉ። ሩታ እንዳይጥላችሁ ተረጋጉ። እሷ ማናት? ንገሪኝ። በቃ እንዳልጨነቅ እሷ ማናት? አና ሜሪች ልጅ እኮ አላበለችም። እኔ ተወኝ በቃ ጨቆኛል። በቃ እሱ አራዳ ማራንች ነሽ። ንገሪኝ። እሺ ቆይ ንገሪኝ። እሱ ማን ነው? እሱስ በቃ እሱ ማን ነው? ሻይተሽ ከረከት አንዴ ረፍት ተረጋጋ። መጀመሪያ እሱ ማን ነው? እሺ እሱ ማን ነው? ሰው ደክሞት እኮ ምንም ይሄን ሁለት ቀን ጨጓራዬን እያለች አልበላችም እኮ አለ። እስካሁን ራሱ እንደዚህ መቆማ ላትወርቅ ነበር ሲጀመር። በቃ ስላልበላችን እንደቀችው ሰው ሞቱ ካልበላ አቅም ያንሰዋል። በቃ አቅም ነው። በቃ ሁለት ቀን ስትበላ ነበር ከኛ ጋር። ግን ዛሬ የእናንተ እንስፍስፍነት የት እንደገባ ማወቅ እፈልጋለሁ። ያንተ ስፔሻሊ ያንተ እኮ ምን እናድርግ? እሺ ከአንቺ ጋር እንደዚህ ካበድን እንዴት ነው የምናስተካከል የምንችለው? ሜሪ ይገባኛል እኮ አይደለም መረጋጋት አለብን እኮ ሜሪ። አሁን ቢሆን ዝም እንበል። አንቺ ምን ታርጊ? ትንሽ ቢያንቺ ያልተማሪ ትንሽ ብትበይ ችግር የለውም። እናገረዋለን። ምግብ የበላችሁ እንዲወጣ ነው። ይውጣ ቀረውን ይዞ የሚወጣው ይውጣ። እንደው እንደዚህ ስብስብ ያረጋት በወጣ ምን በረደሽ? አሪፍ ነው። አሁን ትቀስቅስ ማማ ከሞቃችማ በዛው የሆነ ነገር ተመጣ። አይ ትቀስቅስ ቆይ ትቀስቅስ። እሺ ተደገፊሽ እኮ ተደገፊኝ። እኔ ምን እንደሆነ ቅድምም እንዲህ እያወራችን ነው ላጣለች ከጃችን ስላላየሃት ነው ሲጀምር። እኔ አሁን ይሳቅተኛ ምናምን አላስማማ ንፋስ በደንብ ይልታት። ቅድምም እንዲህ ብላ ነው ሾርካ ወደቀችብኝ። ወይኔ ላኪ ሆይ ስማ እግሬ መቆም እንዳያቅተኛው እዚህ ብርድ ላይ ቆሜ የት ጋር ነው ሞልዌያ ወስጅ ጋር ዋው ሞልዌያ ቆይኛ እንዳይጥላችሁ። ሌላ ደግሞ ሞልዌያ የት ነው ያለው? ሰዎች ሩቴት ነው እግሬ ራሱ እየተንቀጠቀጠ ጫማ ነው የሸነኝ። በቃ ነው ይልተኝ ይኸውስ እግሬ ቁጭ በትንሽ ይሳቅ ያሺ ትንሽ ኮንሽ ነርታል ትንሽ አታደምጠኝ ነው ማለት እሺ ምን አንድ በቃ ለምሴ እተኛለሁ። በቃ ሰላም ችግር የለም። ትንሽ ነርታል ትንሽ እሱ በማርያም በቃኝ። እኔ በጣም ብዙ ጠጣሁ። ትንሽ አያሰክርም። እኔ ወተት ነው ነኝ አያሰክርም። ጠጪ ነይ ጠጪ። ይሳቅ አሁን የሚጮህበት ሰዓት ነው። ጠጪ አትጮህባት በእግዚአብሔር። ትንሽ ጠጪ። ሻውን ታተኩሳለች ደግሞ ቆበሽ። እስቲ በእውነት በል። ኧረ ደህና ነኝ። ጨጓራዬን እኮ ነው ያመመኝ። ኧረ ይሄ ነገር ወልውሉት በእናታችሁ። እኔ እየታየኝ ነው አንድ ሰው ሲሰበር እዚች ጋር ወርቆ። በእናታችሁ ወልውሉት። እሺ ወይ በዚህ በፎጣው ምናምን ዝም ብለሽ በፎጣው በእግርሽ ነኝ እንትን በይ። ጫማ የኔ ጫማ የቱ ጋር ነው ያለው? ሩታ እንትን አምጪ በእናትሽ። በዚህ ሰዓት ልጠጣ ምናምን ትላለች። አልቀረም አንቺ እሷ ተማሪ ልጠጣ ምናምን ትያለሽ። ደግሞ መጠጣት አትበቃሽ። አሁን እንትን በይ አሁን የእሷን ቤት ሌላ እኛ እንዳንወጣጣ ዝም እንባባል።
አሁን አመስግነን ዝም እንደማለት እንደመተኛ ትተናለህ። ሲጀምር በቃ ሰሞኑን የተረጋጋ መንፈስ ላይ አይደለም። ሁላችንም በየሃይማኖታችን ጸሎታችንን እናድርገው። ጸሎት እያደረግንም አይደለም ነው ወይ? በቃ አሁን የሚያስፈልገው ሌላ ነገር። ሁላችንም በየሃይማኖታችን ገብተን ጸሎት እናድርግ። እግዚአብሔርን የመጣብን ነገር ትክክል አይደለም፣ በእውነት ትክክል አይደለም። በቃ በኢየሱስ ሩታ ታዩ በቃ ረስማ ይና ከባድ ነገር ጀምር ግልኮስ ምናምን እንዳይገዛ ቅድም ብዬዋለሁ። ይገዛል ተገኘባት ፋርማሲ የሚሰጥ ሆነ ነው ሙሉ ያረሳት ፋርማሲ እኮ ምንሽ ያለ ግልኮሱ ሚሪንዳው አይደለም 40% ሊሰጧት ይችላል። ድንገተኛ ነው ምናምን ካለ እዚህ ሀገር ማዘዣ ምናምን ግዴታ ሆነ ትንሽ የምትረብሺው ምናምን ነገሩን ታዩና ማለት ነው። ዛሬ ራስ ወዳድነትሽን ያየሁት አንቺ እዛ ለምትወጂው ወይ ምናምን በቃ ሌላ ውስጥሽ ላለው ነገር ራስሽን እንትን አልሽ። ግን አንቺ እዚች ጋር በመጎዳትሽ ምናምን እዚች ጋር ስንት ሰው ሌላ ሙድ ውስጥ የሚገባ አለ። ገባሽ? ቤተሰቦችሽ አሉ። እኛ እዚች ጋር ያለብን አሁን ቅድም ያየነውን ጭንቀት መቼም አናየው። እኔ እንትን ባኞ ቤት እኔ በወርቅስ ሱሪም እንደዛ እንዴት ነው በወርቅ እንዴት አሁን እኔ ብጎዳ ደስ ይልሽ ነበር? የሰው ቤት ቢያልፍ እሷ በድንጋጤ ሌላ እዚች ጋር እንዴት እየሆነች እንደነበር አንቺ አታውቂም። እኔ አሁን እስካሁን ድረስ ምንም አልተናገርኩም ነበር። ትረጋጋ ብዬ ነው። ጭራሽ እኔ እነሱን ወቃሾኝ እንዴት እንደዚህ ትናገሯታላችሁ እያልኩኝ እንዴ እዚች ጋር ተዘረሽ ውሃ እዛ ጋር ነበር ስሮጥ ለትንሽ ነው ደፋ የነበረው አዳልቂ እንደገና እሷ ተሸክማ ስታንሳሽ ምን ስትል ጽጌ ያደረግሽ በጣም ከባድ ሰው ትከብጃለሽ። ኪሎ ማስተሳሰብም ትከብጃለሽ። ፈጣሪ ያተረፈሽ ነው ባሉ የቀረው እኔ ይሄ ነው ማለት አሁን በጣም ተረጋግቻለሁ። ግን ማሰብ ነበረብሽ፣ ያለንበትን ቦታ በጣም ማመዛዘን ነበረብሽ። ይሄ አዲስ አበባ አይደለም። በቋንቋሽ እነሱ በቋንቋሽ ማስረዳት አይደለም ሜሪ አንጠልጥለሽ ሐኪም ቤት ብትወስጃት ምንድነው ምክንያቱ? ራሷን ልታጠፋ ነው ምንለው? ምንድነው ምንልሽ? መጥፎ ነው። ይሄንን እንደማቋን አባብለሽም ከልሊ ማታርግ እንዴ አንኩሽ በገብርኤል በማርያም ይጣቁማሉ እኮ እዚህ ራርታው እንትን ይላል። እሱን ነው ምንልሽ። እዚህ ጋር እኔ እኮ እነ አብርሃም ወጣ ገባ ሲሉ ካሁን አንተ ሰው ደናውሽ ብለን ሳንጨርስ እንደገና ታሰርሽ ላይ መጨነቅ ነበረብን። ምንም አላልኩሽም። እስካሁን ትረጋጋለሽ። ማጥፋት የሚባለው ነገር ማለት ነው እዚህ የምንኖርበት ዓለም ላይ እዛ ሰማይ ላይም ሁለቱም እንደዚህ ያለብሽ ታውቂያለሽ አይደል? ራስሽን ማጥፋት የሚባል ነገር ምንድን ነው? ራሱ ጨጓራ አላምናታል። እግዚአብሔር ምን ያወራው እሱ አብርሃም ልክ አይደለም የሚሰራው። አይ ቶቶ አንዴ ገራችሁ እኔ አሁን ገብቼ ያጠፋው ጥፋት ትንሽ ነው አይደል? በቃ ማስረዳታችሁ እኛም ማስረጅን አይደለም ጀስት እኛ ስናወራ አዳምጭም ነው እንጂ አንቺ ካንቺ ምንተኛው ነው። አሁን ተኛለሽ? እንዴት ነው ምንተኛው? ብቻዬን ካንቺ ጋር አልተኛም ዛሬ አንድ ክፍል ውስጥ ብቻዬን አልተኛም። ሰቀጣውን አልችልም። የሆነ ነገር ሆን ሻሎሽ ሳሎን ተኛለሁ እኮ ሳሎን በቃ ሁላችንም እናንጥፍና ቁጭ ብለን ሁሉም ሰው ሩታ ወይ ሜሪ ና እንዴ አብርሽ ሻሪፍ ዛሬ እነሱ ጋር ተኛለሽ። ሜሪ ነው ደክሞኛል አልታገልም ከዚህ በላይ አይደለም። መታገል ይሄ እኮ ግዴታችን ነው። በቃ እሺ እንደዛ ከሆነ አንድ ነገር ልንገራችሁ። ቆይ አይደለም ነው ሴቶች ነን እኛ። አንድ ነገር ልንገርሽ። ሳሎኑ ሰፊ አይደለ? ሳሎኑ ላይ ይነጠፍና ሴቶቹ ከላይ እንሆናለን ሶፋ ላይ እንትና አይደለ? እዚሁ መሀል ላይ እስከብቼ ተኛለች። ችግር ነው አይደለም? አይ እዛው ክላሳችሁ ላይ ሩታ አንድ ፍራሽ ይጨመርና እዛው ተኛለች። አዎ ፍራሽ ስላለ ዳኒ ማውስ የዳኒ አልጋም ስላለ የዳኒ አልጋ ወደኛ ፍራሽ ነው አስቻው ችግር የለውም በቃ እንጂ ብቻዬን ነው የፈራው። በቃ ማለት ምንም እንዴ በቃ ምናምን ልሂድ ምናምን ትይው በቃ ከዚህ በላይ ኧረ በፈጠረሽ ራሱ ወደ አንቺ ስትፈልጊት ታቆርፋለሽ፣ ስትፈልጊት ስቃለሽ፣ ስትፈልጊት ነው ይሄን በመናገራችን ራሱ ይሄኔ ውስጥሽ እንትን አኩርፏላ። አይደለም ማለት ነው። እሺ
ሌላ ትርፍ ነገር እንዳታመጭ ከሌላ ቀጥ ወይ አምላክ ዛሬ ቀናችን ምንድን ነበር? ግን ጽጌ አንድ ጥያቄ ልጠይቅሽ። እዚህ ለምን እንደመጣን ታውቂያለሽ? እነዚህ ልጆች አግኝተው ነው ፕሮግራም አላቸው ለስንት ነገር ነው። ኖ ሁሉንም ነገር ማስተዋል አለባችሁ። ኖ ሳወራ ታይታችሁ እሱ ብቻ ከመጣም ቀን ጀምሮ ከሰርጉ በኋላ እንዳለኩኛ ችግር ውስጥ ነው። የዛሬው ችግር የለም ማለት በምንም አልፈና፣ የዛሬው ግን በጣም ከባድ ነው አይደለም? የነበረው ደስታ ምናምን እንዴት አይነት ሀዘን ሊቀየር እንደሚችል አስቡ እስኪ። ያው ጽጌ እዚህ ጋር ሀብና ነገር የሆነ ነገር ተፈጥሮ ቢሆን ኖሮ ትናንትና ሰርግ ላይ ነበር ዛሬ እኔ ምን አለብኝ? መተኛት ፈልጋለሁ ያልኩት ሩም መቆለፍሹ የምን አይ ምን መቆለፍ